ያሬድ ገመቹ በዘንድሮ የውድድር ዓመት ነው ቡድኑን ማሰልጠን የጀመረው። በመጀመሪያው የውድድር ዓመቱ ግን ቡድኑን ሻምፒዮን አድርጎታል። ኮች እንኳን ደስ አለ በማለት ነው ጀምረው። በመጀመሪያ ከጨዋታው በፊት ስለነበረው የጨዋታ ክብደት የአእምሮ ጫና ገልጸ ነበር። ጌም ውስጥ ምን እያሰብክ ነበር? ራሱን ነው ሜዳው ውስጥ ገባ ያገኘውትና ልጆቹ ላይም ትልቅ ጫና ውጤቱን ይዞ ለመውጣት የሚያደርጉት ጉጉት በጣም ጭንቀት የተሞላበት እንቅስቃሴ ነውና ተጋጣሚያችን ባይዘው በጣም ከባድ ቲም ነው፣ ቀላል ቲም አይደለም። በጣም የሚፈትን ክለብ ነው። በመጀመሪያውም ዙር ፈትኖናል፣ በተመሳሳይ ዛሬም ፈትኖናል። እንዲሁም ኖካውት ላይም በጣም ፈትኖን በመከራ ነው ያሸነፍነውና እጅግ በጣም ጠንካራ ቲም ነው፣ ይገባዋል። ወደ ጌሙ ተመልሰው ነበረ። ጎል ካስቆጠሩ በኋላ ጫና ነበር፣ እየተመለከትኩ ነበር። በዛ ሰዓት ታክቲካሊ ቡድንን የተወሰነ የቀየርከው ነገር ያለ ይመስለኛል። አማካኙን ማብዛት የፈለክ ይመስለኛልና እስኪ ንገረኝ ስለነበሩ ሽግሽጎች። የመከላከል ቁጥራችንን አብስተን በመናገኛቸው አጋጣሚዎች ወደፊት በመልሶ ማጥቃት ለማግኘት ነበር የሞከርነው። እነሱ ጎዶሎ ስለሆኑ ጫና በተደራራቢ በሃይቦል ነው የሚጫወቱ፣ ስትሬት ፓሶችን ነው የሚጠቀሙትና ያን ስትሬት ፓስ ሁለተኛ ኳስ ተቀብለን እሱን ለማጥቃት ነበር የፈለግነው። ግን አጋጣሚ ሆኖ እድሎች አልገጠሙንምና ሳንጠቀምበት ቀርተናል። ዞሮ ዞሮ ግን በጣም ነው ከባድ ጫናው። ሌሎችን ጨዋታዎች የነጥብ ጨዋታዎች መጫወት ይቀላል። ዛሬ ለኛ የሻምፒዮን መሆናችን ጨዋታ ስለሆነ ያው የመጨረሻው ጨዋታ ነው ብለን የመጣ ነው። ለዛም ይመስለኛል ትንሽ የተነከረብን። ሻምፒዮን መሆን ቀላል አይደለም። ማራቶን ነው፣ ረጅም መውደቅ መነሳት አለ፣ ስኬት አለ። በስኬት ውስጥ ደግሞ እንደገና ፈተናዎች አሉና ተጫዋቾች አእምሮስ ምንድነው የሰራው? ትልቁ አእምሮአቸው ላይ የምሰራው የመጀመሪያው ነፃነት ሰጣቸዋለሁ። ፍሪደም አላቸው። ትልቁ አእምሮአቸው ነፃ እንዲሆን ሌላ ነገር እንዲያስብ አልፈልግም፣ እንዲጨነቁ ፍሪደም በደንብ ነው የምሰጣቸው። ሙሉ ነፃነት አላቸው። ከዛ በተረፈ ዲሞክራት በሆነ መንገድ ነው ከነሱም አይዲያ እቀበላለሁ፣ ከኔም ይወስዳሉ። እኔ ብቻ የምሰጠውን አይደለም የሚተገብሩት ሜዳ ላይ። አንዳንዴ ልክ ያልሆነ ነገር ሲኖር እነሱም የሚያዩትን ነገር ሲያመጡ ሀሳብ ሼር አድርገን ነው። ምክንያቱም እውቀት እኔ ጋር ብቻ አይደለም ያሉት፣ የሰው ልጅ ነኝ፣ ሙሉ አይደለሁም። ከነሱም እውቀት አለና እነሱም ጋር የሚመጣውን ሀሳብ በመቀበል ከኛም ተጨማሪ አድርገን እያገናኘን ነው እዚህ ጋር የደረስነውና ትልቅ ጊዜ ነበር ያሳለፍነው። ያው እንዳየው ደግሞ አመቱን ሙሉ በመምራት ነው የጨረስነው ይመስለኛል። በዚህ ልክ እየመራ የተጓዘ ቲም ያለ አይመስለኝም በኢትዮጵያ ታሪክና ሌላውም አንደኛው ታሪክም ጭምር ነው ይሄ ብዬ አስባለሁ። እንቅልፍ ያልተኛውባቸው ሳምንታቶች፣ ወራቶች ነበሩ ብላል። ዛሬ ጥሩ እንቅልፍ የምተኛበት ቀን? ዛሬ ጥሩ እንቅልፍ ተኛለሁ። ይቺን ሳምንት በተለይ በጣም በቃ በጭንቀት ምን አይነት ታክቲክ መጠቀም እንዳለብኝ፣ ምን አይነት ስራ ብሰራ ነው ውጤታማ መሆነው የሚለውን ነገር በጣም አስጨንቆኝ በጣም ረጅም ቀናት እነኚህን ሳምንታት ይቺን ሳምንት በተለይ አይምሮ እረፍት አልነበረውም። ምክንያቱም ይሄ ትልቅ ክብር ነው። ማራቶን መርተህ ረጅም ርቀት ተጉዘህ መጥተህ መግቢያው ላይ ስትደርስ ብትወድቅ ቁጭቱ ከባድ ነውና